አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ወዳጅ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። አዲስ የመጣችሁ አህለን ወሳህለን ብለናል። የማይጠገብ ልብ ይላል። የማይጠገብ ልብ ክፍል 3። ዛሬ ደስ የሚል ቀን ይመስላል። አላውቅም ብቻ ዛሬ ውስጤ የሆነ ደስታ ይሰማው ጀምሯል። ፈገግታም እያበዛሁ ነው። በዛ ላይ ቀለል ብሎኛል። ራህማ ዛሬ ስራ አልገባችም። ቀደም ብላ እንዳልተመቻት ስለነገረችኝ ፈቅጄላታለሁ። አህላምም የዛሬው ደስታ ግራ ቢያጋባትም አስደስቷታል። ትንሽ እንደሰራን አህሉ እስኪ ዛሬ እነ ኡስታዝ ጋር እንድና እንዘይራቸው በአላህ። ማሻአላህ እሙ ደስ ይላል። በቃ ሱቁን እንዝጋውና እናፍጥን። ሱቁን ከዘጋም በኋላ ተያይዘን ወደ እነ ኡስታዝ ሰፈር አመራን። ኡስታዝ በልጅነታችን ቁርአን ያቀሩ አባቶች ናቸው። ዱንያ በጣም አቅልለው ነው የሚዋት። የዛነኛውን ዓለም ህይወት ለአፍታ እንኳን አይዘነጉም። ሁሌም ለጌታቸው ታዛዥነታቸውን እና ትዕግስታቸው ሁሌ ይገርመኛል። አሁን በጣም አርጅተዋል። የሚኖሩትም በአንድ የበጎ አድራጎት ድርጅት ውስጥ ከብዙ አዛውንቶች ጋር እርዳታ እየተደረገላቸው ነው። እኛ እነሱን ለመዘየር ስነድ በስበቡ ብዙ ትልልቅ ሰዎችን እንዘይራለን፣ እንጫወታለን፣ ልብሳቸውን እናጥፋለን። በቃ እዛ ስንሄድ ሁሌም ደስተኞች እንሆናለን። በተለይ እኔ ብቸኝነቴን እረሳዋለሁ። ከነሱ ጋር ማውራትና መጫወት አልጠግብም፣ ምክንያቱም ልቤን ያክመዋል። በተለይ ኡስታዝን በጣም ነው የምወዳቸው። እራሳቸውም ልክ እንደ ልጃቸው ያዩኛል። ይህን ቅርርብነታችን ያወቁ በኡስታዝ በኩል ብዙ ሽማግሌዎች ለትዳር ጥያቄ ቢመጣም ኡስታዝ ከፍላጎቴ ወጥተው አያውቁም። ለዚህ ነው ኡስታዝን እንደምቀርበው ሌላ ሰው ማልቀርበው እና ግልጽ ማልሆነው። ኡስታዝ አሰላሙ አለይኩም። ወአለይኩም ሰላም። ልጆች እንዴት ናቸው? በአላህ አልሐምዱሊላህ ኡስታዝ ደህና ነን፣ ሁሉ ሰላም ነው። ከነ ኡስታዝ ጋር ትንሽ ተጫወትን። በጎ ፈቃደኝነታችንን ልናግዛቸው ወደ ስራው ተቀላቀል። የመጣነው ምሳ ሰዓት አካባቢ ስለነበር የተመገቡባቸውን ሰሃኖች ማጠብ ጀመር። ሰሃኖች ያጠብኩኝ ከሩቅ የሆነ የሚያሳዝን ወጣት ከአንድ አዛውንት ጋር ቁጭ ብለው ሲያወጋ አየሁት። ልጁን በድጋሚ በማግኘቴ ደስ አለኝ፣ ግን ሂጄ ላናግረው አልደፈርኩም። ዝም ብዬ ስራዬን ስሰራ ቆይቼ ስፈልገው የተቀመጠበት ቦታ የለም። ቅር አለኝ፣ ግን ወዲያውኑ እንዴ ኢማን ምን እየሆንሽ ነው? አንቺ ስለሱ ምን አስጨነቀሽ ብዬ ለራሴ ካወራሁ በኋላ ኡስታዝን ለመሰናበት ሄድኩኝ። አህሉ ቀድማ ጨርሳ ስለነበር መኪና ውስጥ እየጠበቀች ነው። እኔም ፈጠን እያልኩ ወደ ኡስታዝ ጋር ስሄድ ያ ወጣት ከኡስታዝ ጋር ቆሞ አየሁት። እኔም እንዳላየሁኔ ኡስታዝ በቃ ልሄድ ነው፣ ደግሞ ሌላ ቀን መተን እንዘይራችኋለን፣ በቃ ቻው። እሺ የኔ ልጅ በቃ አትጥፊ፣ አላህ ሁላችሁንም ይጠብቃችሁ በሉ ሂዱ እያሉ ሲሰናበቱኝ ልጁ እንዴ ኡስታዝ ይችን አስቸጋሪ ልጅ ያውቋታል እንዴ አለ። አዎ ልጄ እኮ ናት። አንተ ሳላውቅህ እማውቃት፣ ግን አንተ የታውቃት አስቸጋሪ እንደሆናት ትናገራለህ አሉ ፈገግ ብለው። አረ ኡስታዝ ዝም ብሎ ነው፣ አህላም እየጠበቀች ነው፣ በቃ ሄድኩኝ አልኳቸው። እሺ ቆይ ምን አስቸኮለሽ ልጄ? ምን ያርበተብትሻል? ምን አድርጎሽ ነው? መቼም ቢናል ተተናኩለሽ አይሆንም። እንዲያው የአንቺ ወንድ መጥላት እኮ አያጅብ አሉኝ። አረ ኡስታዝ ወንድ ትጠላለች እንዴ? እና ለዛ ነዋ ፊንዳዬን ያሳየችኝ። መንገድ ላይ ተጋጭተን ነው የተዋወቅ ነው። ትንሽ ከበድ ያለ አመል አለባት ኡስታዝ አለ እየገጠፈጠ። ልጁ ምንም ግድ ሳይሰጠው ስለ እኔ እንደዚህ ማውራቱ በጣም አናዶኛል። ግን ኡስታዝ ፊት ንዴት የማውጣት አልፈለኩም። ይልቁንም ቶሎ መሄድ ስለፈለኩ
አዎ ኡስታዝ ልክ ነው። ትውውቃችን አሪፍ የሚባል አይደለም። በወቅቱ ትንሽ ተናድጄ ስለነበር ትንሽ ተናግሬዋለሁ፣ ግን አውፍ በለኝ እሺ ወንድም አልኩት። አረ እንዴ፣ አረ ችግር የለውም አለ በሚያላግጥ አይኑ ድምፅ። ኡስታዝ አዎ የኔ ልጅ አትሰቢ፣ ቢላል ጥሩ ልጅ ነው። እሱም ልክ እንዳንቺ ልጅ ነው። አላህ ስበቡን ፈጥሮ ቀድሞ አስተዋወቃችኋል እንጂ እኔ ላስተዋወቃችሁ ከጅዬ ነበር። እንዲያው የሱ ስራ እኮ አጅብ ነው። በሉ ልጆች እንግዲህ ተጠያየቋሉን። አረ ኡስታዝ መርሃባ አለ ብሎ ፈጠን ብሎ። እኔም በሉ ኡስታዝ በቃቻው ሰላም አሌይኩም ብዬ ወጣሁ። መኪናዬ ውስጥ ገብቼ በንዴት ቆይ ምንድን ነው ሊያደርግ ነው? በአላህ እንዴት ስለ እኔ እንደዛ አፉን ሞልቶ ያወራል እያልኩ መሪውን በእጄ ደበደብኩት። አህላምም እንዴ ኢሞ ምን ተፈጥሮ ነው? ማን ነው ያገኘሽው? ያ ነዋ እሱቅ መጥቶ ዋጋ ቀንሶ ያለው ልጅ። ኡስታዝን ያውቃቸዋል ደግሞ ኡስታዝ ፊት አስቸጋሪ ናት አይለኝም መሰለሽ አልኳት። ኢሙ ቆይ አንቺ ሰው ተናግሮኛል ብለሽ እየተናደርሽ ያለሽው እኔ አላምንም። አንቺ እኮ የሀገሩ ሰው ተሰብስቦ ቢሰርብሽና ቢዘልፍሽ ከቁብ ማትቆጠር እና ስለምንምና ማንም የማይጨንቅሽ እኮ ነሽ እንዴ። የአንቺ ህግ እኮ ማንም ሰው በእኔ ጭንቅላት አያስብም። ስለዚህ ማንም ስለ እኔ ማወቅ አይችልም። ስለ እኔ የሚያስብና የሚያወራ በእርሱ ጭንቅላት የፈጠረው ነገር ነው የሚል ነበር እኮ። ወላሂሙ ስለ ሰው መጨነቅ መጀመርሽ አንድ ለውጥ ነው። ማሻአላህ አልኳት። ምን እያልሽ ነው ደግሞ? የምን ለውጥ ነው? አሁንም እንደዛው ነው የማስበው። የፈለገውን ማለት ይችላል። እኔ ምንም አገባኝ። እሺ አሁን አትናደጂ፣ በቃ ተረጋጊና መኪናውን ንጂ አለች እየሳቀች። ምን ያስቅሻል ታዲያ? አይ እንዲሁ ነው። ምን ነው ፈገግ ማለት አይቻልም እንዴ? ይብለጥ እየሳቀች እያሾፈች ስለምትመስል አናደኝ አኩርፊያት ወደ ሱቅ ሄር። ሱቅ ስንደርስ የአሱር ሰላት ስለደረሰ እዛው ሰግደን ወደ ስራችን ተመለስ። ማታ ከአህሉ ጋር ቲቪ እያየን ስንጫወት ከመሸ በኋላ እንቅልፋችን ስለመጣ ወደ ክፍላችን ስንሄድ የውጭ በር ተከፈተ። ወዲያውኑ አጎቴ ነው ሰላም አሌይኩም ብሎ ገባ። አጎቴ በዚህ ሰዓት መምጣቱ በጣም ደንግጫለሁ። ፊት ለፊት ባንተያይ የሆነ ዘዴ ፈጥሬ ላላገኘው ሞክር ነበር፣ ግን አሁን ተይዣለሁ። አህሉ እንዳየችው አባዬ ብላ ተጠመጠመችበት። እኔም ወደ ክፍሌ ለመሄድ የጀመርኩትን ደረጃ መልሼ እየወረድኩ ዋሌይኩም ሰላም አጎቴ፣ ምን ነው ከመሸ እንዲሁ ነው ላያችሁ ፈልጌ ቁጭ በያህሉማ፣ አንቺ ደግሞ ግቢና ሴት ትኩስ ነገር አምጭልኝ አላት። አጎቴ ብቻዬን ሊያወራ ይፈልጎ አህላምን ማራቁ ነው የማይገባ ይመስሎታል። ኢማንና ስራስ እንዴት እየሄዳችሁ ነው? ኢማን ስራስ እንዴት እየሄደላችሁ ነው? በመሀላችሁ ያለው ዝምታ ለመስበር ያወጣው ንግግር ነበር። አሪፍ እየሄደ ነው አጎቴ፣ አልሐምዱሊላ። ኢማን ዛሬ በባለፈው ጉዳይ ላናግርሽ ፈልጌ ነበር። ልጄ መቼም አህላም ስለ ጉዳዩ ነግራሻለች። እናም ልጄ በአሁኑ ምላሽሽ ሁላችንንም እንደምታስደስችን ተስፋ አደርጋለሁ። ያው ታውቂያለሽ ያንቺን ስሜት ለመጠበቅ ብዬ እስከ ዛሬ ከብዙዎች ጋር ተከፋፍቻለሁ። አሁን ግን ለሁላችሁም የሚጠቅመውን እኔም መርጬልሻለሁ። ኢማን አሁን ትልቅ ልጅ ነሽ። በአንድ ሰው ስህተት ሁሉንም መጨፍለቅ ተገቢ አይደለም። ባለፈው የመጡት ሽማግሌዎች ጥያቄ ተቀብያለሁ። ልጄ አሁን ያንቺ ውሳኔ ልጠይቅሽ ነው። ምን ትያለሽ? አጎቴ እምቢ እንዳልል አስቀድሞ በቃላት ካስጠነቀቀኝ በኋላ ውሳኔን እየጠበቀ እንዴት ይናደዳል? አጎቴ እስከ ዛሬ ውሳኔን አክብረ ስለቆየ በጣም አመሰግናለሁ። የእውነት አጎቴ ከቃልህ ብዙ ጊዜ ወጥቻለሁ። በጣም ይቅርታ፣ አውፍ በለኝ። ከብዙ ሰዎች ጋር አራርቄሃለሁ። በብዙ ሰዎች ፊት ካለማንነትም ማንነት አሰጥቻለሁ። ይቅር በለኝ አጎቴ፣ አውፍ በለኝ ብዬ እግሩ ላይ ወድቄ ጉልበቱን እየሳምኩ እምባዬ ይፈሳል። ኢማን ተነሽ የኔ ልጅ እኮ ነሽ፣ በአንቺ መቼም አላዝንም እያለ ከእግሩ ላይ አንስቶ እምባዬን ይጠርጋል።
አጎቴ በጣም አመሰግናለሁ፣ ግን መሰለህ እኔ ትዳር መያዝ አልችልም። እኔ እኮ ተስፋ የለኝም። ትዳር ይዤ የሌላንም ሰው ህይወት መጉዳት አልፈልግም። የኔን እንዲያጨለምኩት የጨለማ ቤተሰብ መመስረት አልፈልግም። ለሱ አታስቢ። በአሁኑ ዓለም ላይ ያላንቺ አንቺ ምርጥ ሚስት ትሆኛለሽ። ይልቅ ዝግጅት ጀምሪ። ለማንኛውም ደክሞኛል፣ አረፍ ልበል። ስለዚህ ጉዳይ ከሰርጉ በፊት ምንም አላወራም ብሎኝ ባለሁበት ጥሎ ይገባ። እንዴ ቆይ እንዴት አጎቴ እንደዚህ አቀለለው? እንዴትስ ነው በእርግጠኛ ሆኖ የሚያወራው? እፍፍ አህላም፣ አንቺ አህላም ክፈች። ቆይ አጎቴ እንደሚመጣ ታውቂ ነበር እንዴ? እንዴት አውቃለሁ? አብረን እኮ ነው የዋልነው። ለዛ ነዋ ትኩስ ነገር አምጪ ተብለሽ ገብተሽ ምንም እንዳልታዘዘ ክፍልሽ ገብተሽ የተኛሹ። በዚህ ምን እንደገባ ታውቂያለሽ? አጎቴ መምጣቱን ብቻ ሳይሆን ለምን እንደመጣ ማወቅሽን በያት። ክፍሏን ለቅቄ ወጣሁ። በጠዋቱ ማንም ሳያይ ከቤት ወጥቼ ሱቁን ከፍቻለሁ። ብቻዬን ሲደብረኝ ሁሌ የማደርገው ኤርፎን ጆሮዬ ላይ አድርጌ ስለ ሞት የተዘጋጀውን ዱዓ ማዳመጥ ጀመርኩ። ዱዓው ከልቤ ነው የምሰማው። አሁን የምሞት ያክል እስከሚሰማኝ ድረስ ልቤ ውስጥ የምሞት ያክል እስከሚመስለኝ ድረስ ሳላስበው እንባዬ እየፈሰሰ ነበር። ይብለጥ ልቤን የነካኝ ደግሞ ኡስታዝ፣ እናንተስ አንቺስ ጌታ ጋር ለመገናኘት የሚያበቃ ምን መልካም ስራ አለህ? የጌታ ውዴታ ለማግኘት ብለህ ጌታህን ለማስደሰት የሰራኸው ስራ ስንት ነው? እውነት ነገ ስትሞት ፊቱ የምትቀርበው ጌታ ይወድሃል ብሎ ሲጠይቀኝ ነበር። ዱዓው ለእኔ ታስቦ የተዘጋጀ እስከሚመስለኝ ድረስ ስሜቴ ኮረኮረው። እውነት ጌታ ይወደኛል? ይሄ ለእኔ በጣም ግራ የሚያጋባ መልስ የማያገኝ ጥያቄ ነው። ቢወደኝማ ግን እረ። ከራሴ ጋር ብዙ ካወራሁ በኋላ ቀና ስል ቢላ ጠረጴዛው በክርኑ ተገድፎ በጣቶቹ ደግሞ አገጩን አነቅ አድርጎ ትኩር ብሎ እያየ ነው። ሳላስበው ለመጀመሪያ ጊዜ በደንብ ተመለከትኩት። በጣም ቆንጆ ነው። የፀጉሩ ጥቁረት፣ ልስላሴ፣ የቆዳው ቅላት ፊቱ ከከበበው ፂም ሎጋ አቆሞ ጋር ተጋድሞ ውበቱ አልብሶታል። አትኩሬ ሳየው አይኔ ለአይን ተጋጨን። ቶሎ ብዬ አይንን ሰበርኩት። ሰላም አለይኩም ኢማን። ቆይ ምንድን ነው እሱ? ሳንቋረር እኮ ጉሮሮዬ ተዘግቶ ነበር። ማዳመጫ ማድረግሽን እያየሁት ቆይቼ ነበር። ወአለይኩም ሰላም። ከሰላምታ ውጭ ሌላ ወሬ መጨመር አልፈለኩም። ኢማን ደህና ነሽ? እያለቀሽ ነበር እኮ የተፈጠረ ነገር አለ እንዴ ብሎ ጠየቀኝ። ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።